ሰላም ጤና ይስጥልኝ የሉል ቲፕስ ቤተሰቦች፣ ዛሬ በኢትዮጵያ ሆነን በስልካችን ብቻ እንዴት ዶላር መስራት እንችላለን ለምትሉ እኔ ራሱ ሞክሬያቸው ውጤት ያገኘሁባቸውን 4 ምርጥ አፖች በዝርዝር አሳያቸዋለሁ። ከአሰራሩ ጀምሮ እንዴት ዊዝድራው ወይም እስከ እንደምታወጡ በደንብ እንትን እነግራቸዋለሁ ማለት ነው። እነዚህ አፕሊኬሽኖች ለየት የሚያደርጋቸው ምንም አይነት የመነሻ ክፍያ ወይም ኢንቨስትመንት አይጠይቃችሁም። ጀስት በስልክና ኢንተርኔት ካላችሁ ብቻ ልትሰሯቸው የምትችሉ ስራዎች ናቸው ማለት ነው። ወደ አንደኛው ስንሄድ ከመሄዳችን በፊት ሰብስክራይብ አድርጉ። ወደ አንደኛው ስንሄድ አንደኛው ጌም ፕራይስስ ወይም ዘ ጌሚንግ ፓወር ሃውስ ይባላል። ይህ የመጀመሪያው አፕ ጌም ፕራይዝስ ይባላል። ይህ አፕ በተለይ ለጌመሮች ምርጥ ነው እና አፑ እንዴት ይሰራል ስትሉ በአፑ ውስጥ ከ70 በላይ ትናንሽ ጨዋታዎች አሉ። እነዚህ ስትጫወቱ ደግሞ የተለያዩ ቲኬቶች ትሰበስባላችሁ። እንዴት ነው ደግሞ ገንዘብ የምናገኘው ካላችሁ ደግሞ በየቀኑ የሚወጣ ላኪ ድራ ወይም ደግሞ የእድል እጣ አለ። በተጨማሪም ደግሞ ፎርቹን ሆይል ወይም ደግሞ የእድል እሽክርክሪትን በማሽከርከር በቀን እስከ $5 ማግኘት ትችላላችሁ። ስለዚህ በየቀኑ ስፒኑን ከፍታችሁ ስፒን ማድረጋችሁና ስፒን በማድረግ ብዙ ብር ማግኘት ትችላላችሁ ማለት ነው። እኔ ራሱ ለሙከራ ብዬ ከፍቼው 30 ደቂቃ ወይም 15 ደቂቃ ሳይሞላኝ $1 ከ76 ሳንቲም ሰርቼበታለሁና ገግማችሁ ብሰሩ በደንብ ታገኛላችሁ ማለት ነው። ወደ ሁለተኛው አፕሊኬሽን ደግሞ ስንሄድ ሳይለንሲዮ። ይህ አፕ እንዴት ነው የሚሰራው ካላችሁ ስልካችሁን ይዛችሁ ስትንቀሳቀሱ የአካባቢውን የድምፅ መጠን ወይም ኖይዝ ሌቭልን በመለካት ታገኛላችሁ ማለት ነው። እና ይህንንም ኖይዝ ሌቭሉን ከለካችሁ በኋላ በምላሹ ኤስኤልሲ ቶክን ይሰጣችኋል ማለት ነው። እና እኔ ራሱ አሁን 960 ኤስኤልሲ ቶክኖች ደርሻለሁ። ኤስኤልሲ ስልባችሁ ኤስኤልሲ ምን ማለት መሰላል? ኤስኤልሲ ማለት ልክ እንደ ቢትኮይን ልክ እንደ ተለያዩ እንደ ሶላና ምናምን ይሄ የራሱን የቻለ ክሪፕቶ ከረንሲ ነውና አንዴ ከፍ አንዴ ዝቅ የሚል ነገር ነው ማለት ነው። ስለዚህ በደንብ ብትሰሩ ታገኙበታላችሁ ልላችሁ ነው። ሌላው ደግሞ ወደ ሶስተኛው አፕሊኬሽን ደግሞ ስንሄድ ፕሪማይዝ ወይም ደግሞ ኮሚኒቲ ታስክስ ይባላል። ይህ አፕ እንዴት ነው የሚሰራው? አፑን ከፍታችሁ ታስክስ የሚለው ውስጥ ስትገቡ በደንብ እናንተ ልትሰሯቸው የምትሉ ቀላል ታስኮችን ያቀርብላችኋል። ለምሳሌ በአቅራቢያችሁ ያለውን ፋርማሲ ፎቶ አንሱ ሊሏችሁ ይችላል። የዳቦ ዋጋ ስንት እንደሆነ ምናምን የተለያዩ ጥያቄዎችን ይጠይቃችኋል። እሱ የተለያዩ ጥያቄዎች ይጠይቃችኋል። እሱን መልሳችሁ ብር ታገኛላችሁ ማለት ነው። ሌላው ደግሞ የዚህን ደስ የሚል ነገር ልንገራችሁ። ፕሪማይዝ በኢትዮጵያ ብር በቀጥታ ወደ ሞባይል ካርድ ወይም ወደ ባንክ ወይ ለምሳሌ እንደ ኮሜርሻል ባንክ ምናምን ሊልክላችሁ ይችላል ማለት ነው። ይህ አፕ ደግሞ በጣም በቃ ትረስት ሊሆንና በጣም እንድታሙት የሚገባ አፕ ነው። ምክንያቱም በጣም ምርጥ ነው ማለት ነው። እንደዚህ ብራችሁን የሚበላ ምናምን የሚባል ነገር የለም ማለት ነው። ወደ አራተኛው አፕ ወይም ዌብሳይት ስንሄድ ደግሞ ክሊክ ወርከር ይባላል ወይም ዘ ፕሮፌሽናል ማይክሮ ታስክስ ይባላል ማለት ነው። እና ይህ አፕ እንዴት ይሰራል ካላችሁ እዚህ አፕ ላይ ልክ እንደ ኤአይ ትሬኒንግ ማለት ኤአይን ማሰልጠን፣ ፎቶዎችን የመለየት ወይም አጫጭር ጽሁፎችን በመጻፍ ስራዎችን ታገኛላችሁ ማለት ነው። ሌላው ደግሞ ምርጡ ነገር ልንገራችሁ፣ የዩኤችአርኤስ ስራዎች በክሊክ ወርከር ውስጥ ዩኤችአርኤስ የሚባል ሲስተም አለ። እዚያ ውስጥ ከገባችሁ ከቀን $5 እስከ $10 መስራት ትችላላችሁ። ዩኤችአርኤስ ምንለው የሆነ ካምፓኒ ነው፣ የኤአይ ካምፓኒ ነገር ነው። እዛ ካምፓኒ በክሊክ ወርከር ውስጥ ደግሞ የዩኤችአርኤስ የሚባለው በጣም ቀዳሚው ነገር ነው እና እዛ ዩኤችአርኤስ የሚባለው ካምፓኒ የተለያዩ ጥያቄዎችን ይጠይቃል። ያንን ጥያቄ በደንብ በምትሰሩ ወይም ደግሞ በምትነግሩበት ጊዜ በጣም ብዙ ብር ታገኛላችሁ ማለት ነው። ይህ ማለት በቀን $5 እስከ $10 ታገኛላችሁ ማለት ቢያንስ ለእናንተ ለሻያችሁ ለምናምን መክፈል ወይም ደግሞ መሸፈን የምትችሉ ማለት ነው ትችላላችሁ ማለት ነው። ሌላው ደግሞ እዚህ አፕ ላይ ትንሽ የእንግሊዝኛ እውቀት ያስፈልጋችኋል። አሁን በቃ ልዘውብቱ አይደል ቪዲዮ አንድ ነገር ልንገራችሁ። የእንግሊዝኛ እውቀት ያስፈልጋችኋል ስል በጣም ጎበዝ መሆን አለባችሁ። ሲሆን ምንም ሳታውቁ እንግሊዝኛ እንዴት እንደምትሰሩ ልንገራችሁ።
ወደ ቻት ጂፒቲ ገብታችሁ ቀጥታ ወደ ቻት ጂፒቲ ገብታችሁ ልክ ስትወጡ አፑን በፖፕ ቪው ማድረግ ትችላላችሁ። ማለት በዚህ በኩል ቻት ጂፒቲ እየተጠቀማችሁ በዚህ በኩል ክሊክ ወርከርን መጠቀም ትችላላችሁ ማለት ነው። እና ክሊክ ወርከር በዚህ በኩል ሲጠይቃችሁ እናንተ በዚህ በኩል ለቻት ጂፒቲ እየነገራችሁት ቀጥታ ምን ማድረግ ትችላላችሁ? መስራት ትችላላችሁ ማለት ነው። ወደ መጨረሻው ደግሞ ነገር ስንሄድ ስለነዚህ አፕ ሙሉ ለሙሉ ነግሬያቸዋለሁ። አንድ ነገር ያልነገርኳችሁ ገንዘቡን እንዴት ዊዝድራው እና ወጣለን ማለት ነው። ይሄ ዋናው ጥያቄ ነው። እና አንደኛ አብዛኞቹ አፖች በፔፓል ነው የሚከፍሉት ማለት ነው። ሁለተኛ ደግሞ በኢትዮጵያ ውስጥ ፔፓል ስለማይሰራ ዶላሩን ለሚገዙ ኤክስቼንጀሮች ወይም ደግሞ ዶላር ሸጣችሁ ብር የሚሰጧችሁ ሰዎች አሉ። ከነሱ ጋር ኮንታክት አድርጋችሁ በቴሌ ብር ማስገባት ትችላላችሁ። ወይም ደግሞ ከፔፓል ቀጥታ አቦ ፔይስ የሚባል ዌብሳይት አለ። በዛም እንትን ማለት ትችላላችሁ። ልክ እንደ ፕሪማይዝ ያሉ ደግሞ ቀጥታ ወደ ሞባይል ካርዳችሁ ወይም ደግሞ ወደ ኢትዮጵያ ባንክ መላክ ትችላላችሁ ማለት ነው። እንግዲህ ሰዎች እነዚህ 4 አፖች በትክክሉ የሚሰሩና እኔም የሞከርኳቸው ናቸው። የአራቱንም አፖች ሊንክ ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ። ቪዲዮ ከጠቀማችሁ ላይክ ማድረጋችሁን እና ለጓደኛችሁ ማጋራት እንዳትረሱ ማለት ነው። ስለዚህ በቀጣይ ደግሞ እስካሁን ከነገርኳችሁ አፖች ውስጥ አሁን ዝም ብዬ ነው የነገርኳችሁ። በቀጣዩ ግን በደንብ ዝርዝር አድርጌ እነግራችኋለሁ። ዝርዝር አድርጌ ስል ኮመንት ላይ የፈለጋችሁትን ከዚህ ውስጥ ኮመንት ላይ የፈለጋችሁትን አስቀምጡልኝ። ስለሱ በስክሪን ሪካርድ አግዤ በደንብ ምርጥ አድርጌ ሙሉ ለሙሉ ከነ ሁሉም ነገሩ እነግራችኋለሁ ማለት ነው። ሰብስክራይብ ሳታደርጉ እንዳትሄዱ። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።